ኢንተርኔት ከስልካችንና ከኮምፒውተራችን ወጥቶ ወደ እያንዳንዱ የቤት ዕቃ ቢገባ ምን ሊፈጠር ይችላል? ብዙዎችስ እርስ በርስ የሚገናኙበት አይኦቲ ቴክኖሎጂ ጥቅሙን፣ ስጋቱን እና ዓለማችንን እንዴት እየቀየራት እንደሆነ በዝርዝር እንመልከት። እስቲ ለአንድ አፍታ ቆም ብለን እናስብ። በቤታችን ውስጥ ያለ እያንዳንዱ ዕቃ ህይወት ቢኖረውስ? የልብስ ማጠቢያ ማሽን ልብስ ታጥቦ አልቋል ብሎ መልእክት ቢልክልንስ? ወይም ደግሞ ፍሪጆ ወተት አልቋል ገበያ ስትሄድ መግዛትን አትርሳ ብሎ በራሱ ቢነግሮት ምን ይሰማዎታል? ይህ የሳይንስ ልብ ወለድ ፊልም መስሎ ሊታይ ይችላል። ነገር ግን ዛሬ እኛ የምንኖርበት ዓለም በዚህ አስገራሚ ቴክኖሎጂ እየተቀየረ ነው። ከዚህ በፊት ስለ መረጃዎች በዳመና ወይም በክላውድ ውስጥ መቀመጥ እና ስለ ዲጂታል ገንዘብ አብዮት አይተናል። ዛሬ ደግሞ ኢንተርኔት ከስልኮ ስክሪን ወጥቶ ወደ እያንዳንዱ ቁሳቁስ፣ ወደ ልብሶ፣ ወደ መኪናው እና ወደ ከተማው እንዴት እንደገባ እንመለከት። ይህ ኢንተርኔት ኦፍ ቲንግስ ወይም አይኦቲ ይባላል። ቁሶች እርስ በርስ የሚግባቡበት፣ መረጃን የሚተነትኑበት እና ህይወታችንን የሚቀይሩበት ይህን ምስጢራዊ ዓለም ዛሬ በዝርዝር እንመለከት። እንኳን ወደ መጪው ዘመን በደህና መጣችሁ። ለመሆኑ አይኦቲ ወይም ኢንተርኔት ኦፍ ቲንግስ ምንድን ነው? በቀላል አገላለጽ ማንኛውም አካላዊ ቁሳቁስ በውስጡ በያዘው ሴንሰር አማካኝነት ከኢንተርኔት ጋር ተገናኝቶ መረጃን የመለዋወጥ አቅም ሲኖረው ማለት ነው። ይህ ቴክኖሎጂ እንዲሰራ 4 ዋና ዋና አስማታዊ ክፍሎች ያስፈልጉታል። አንደኛው ሴንሰሮች ናቸው። እነዚህ የእቃው ዓይንና ጆሮ ናቸው። የአንድን ክፍል ሙቀት የሚለካ፣ የሰውን እንቅስቃሴ የሚያውቅ ወይም የድምፅን መጠን የሚረዳ መሳሪያ ሊሆን ይችላል። ሁለተኛው ኮኔክቲቪቲ ነው። መረጃው በብሉቱዝ፣ በዋይፋይ ወይም በሳተላይት በኩል ወደ ዳመናው ወይም ወደሚቀመጥበት መጋዘን የሚሄድበት ነው። ሶስተኛው ደግሞ ብሬን የምንለው መረጃው ዳመናው ላይ ሲደርስ ኮምፒውተሮች ይተነትኑታል። ለምሳሌ የቤት ሙቀት ጨምሯል፣ ስለዚህ አይሲዩ መከፈት አለበት የሚል ውሳኔ ይሰጣል። የመጨረሻው ደግሞ የሰው ልጅ ወይንም ደግሞ ተጠቃሚው ነው። መረጃው ለተጠቃሚው ይደርሳል። ስልኮ ላይ ኤሲዩ ተከፍቷል የሚል ማሳሰቢያ ይመጣል። አይኦቲ አሁን ላይ በቤታችንና በምንኖርበት ከተማ ውስጥ ትልቅ ለውጥ እያመጣ ነው። ዘመናዊ ቤቶች ወይም ስማርትፎንስ ስንል ማብራት፣ ካሜራ፣ የበር መቆለፊያና ማቀዝቀዣዎች ከስልካችሁ ጋር ተገናኝቶ ከየትኛውም ቦታ ሆኖ የሚቆጣጠሩበትን ሁኔታ ነው። ከቤት ወጥቶ ማብራት አጥፍቻለሁ ወይ ብሎ ከተጠራጠሩ ስልኮ ላይ አይኦቲ ማጥፋት ይችላል። በከተሞች ደረጃ ደግሞ የትራፊክ መብራቶች የተሽከርካሪዎች ብዛት አይቶ ራሳቸውን ያስተካክላል። በከተማዎች ደረጃ ደግሞ የትራፊክ መብራቶች ተሽከርካሪዎችን ብዛት አይቶ ራሳቸውን ያስተካክላሉ። ይህም መጨናነቅን ይቀንሳል። ጤናን በተመለከተ ደግሞ የምንለብሳቸው ሰዓቶች የልብ ምቶቻችንን ይከታተላሉ። አደገኛ ሁኔታ ሲፈጠር ለሐኪም ወይም ለቤተሰብ መልእክት ይልካሉ። አይኦቲ ህይወታችን እጅግ ቀላል ቢያደርገው የራሱ የሆነ ፈተናዎች አሉት። ትልቁ ስጋት የግል መረጃ ደህንነት ነው። የቤቱ ካሜራ ከኢንተርኔት ጋር ከተገናኘ ጠላፊዎች ያንን ሰብረው በመግባት ምስጢሩን ሊሰርቁ ይችላሉ። ይህ ትልቅ ስጋት ነው። ስለዚህ አይኦቲ ሲጠቀሙ ጠንከር ያለ የይለፍ ቃላት መጠቀም እና መሳሪያዎችን በየጊዜው ማደስ ግዴታ ነው። ወደፊት የሁሉም ነገር ኢንተርኔት ወደሚን ደረጃ እንሻገራለን። ዓለማችንን እርስ በርስ የተሳሰረች አንድ ግዙፍ አካል ትሆናለች። በቤታችሁ ውስጥ ከኢንተርኔት ጋር የተገናኘ ዕቃ አለባችሁ ወይስ ይህ ቴክኖሎጂ የግል ነፃነትን ይነካል ብላችሁ ትሰጋላችሁ? አስተያየታችሁን ኮሜንት ላይ አጋሩን። በሚቀጥለው ፕሮግራማችን ደግሞ የሰውን ልጅ አእምሮ የሰውን ልጅ አእምሮ ለመምሰል የሚሞክረው አርቲፊሻል ኢንተለጀንስ ወይም ኤአይ ምስጢር በዝርዝር እንፈትናለን። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን አትርሱ።
ቸር ሰንብቱ።